ኦማይራ አሁንም በዛ በቀዘቀዘው ውሃ ውስጥ በመሆን አድራ ውላ አደረች። በሁለተኛው ቀን አይኖቿ በደም ተሸፈኑ። እጇና ፊቷ አበጠ። ውሃ የጠገበው ቆዳዋ ተሸብሽቦ ነጣ። በአንድ ጉዳይ ላይ መወያየት ጀመሩ። በ1985 የኮሎምቢያ መንግስት አንድ ትልቅ ስህተት ሰራ። ከጂኦሎጂካል ሪፖርት የተሰጠውን ማስጠንቀቂያ ችላ በማለት ህዝቡን ከቦታው በጊዜ ባለማስነሳቱ ምክንያት የ24000 ሰዎች ነፍስ በአንድ ጀንበር መቀጠፍ ምክንያት ሆነ። እስካሁን ድረስ ሲታይ ልብን ብቻ ሳይሆን መንፈስንና ቅስምን የሚሰብር የ13 ዓመት ታዳጊ ፎቶ፣ ለ60 ሰዓታት የተደረገ በፍርስራሽ ውስጥ የተጣበቀች ልጅ የማትረፍ ግብግብ፣ ከተፈጥሮ ጋር የተደረገ እልህ አስጨራሽ ጦርነት። ይህ የኦማይራ ሳንቼዝ ጋዞር ታሪክ ነው። ከዋና ከተማዋ ቦጎታ 169 ኪሎ ሜትር ርቀት ላይ የምትገኘው አርሜሮ በአጠቃላይ የ30,000 ሰዎች መኖሪያ ናት። የሀገሪቱን ከፍተኛ የሩዝ ምርት የምታቀርብ ስትሆን በቡናና በጥጥ ምርቷም ትታወቃለች። አብዛኛው የከተማ ነዋሪም ኑሮው በእነኚህ ስራዎች ላይ የተመሰረተ ነው። በአርሜሮ ውስጥ የትኛውም ነገር ለመብቀል አይቸገርም። ምስጋና ለለም አፈር ይሁንና በ1984 ከአርሜሮ በ14 ኪሎ ሜትር ርቀት ላይ በሚገኘው ኔቫዳ ዴል ሪዮዝ አካባቢ የእሳተ ገሞራ እንቅስቃሴ እየጨመረ እንደሆነ ጂኦሎጂስቶች ይመለከታሉ። በተራራው ላይም የእንፋሎት ምልክቶች ይስተዋላሉ። እንዲህ አይነት ክስተት የሚፈጠረው ማግማው ወይም ቅልጣለቱ ከውሃ ጋር ሲቀራረብ ሲሆን በተጨማሪም ሰልፈር ዳይኦክሳይድ እና የካርበን ዳይኦክሳይድ ቅንጣት በአየር ላይ ተገኘ። ይህም በፊት ከነበረው እንቅስቃሴ በበለጠ በትኩረትና በጥንቃቄ መመልከት እንዳለባቸው ማስጠንቀቂያ ነበር። በዚህም ምክንያት እነኚህ ስነ ምድር አጥኚዎች አንድ ሪፖርት ለመንግስት አዘጋጁ። ይህም በቦታው የሚገኘው ማግማ ቻምበር ወይም ቋት ወደ ላይ በጣም ከፍ እያለ እንደሆነና በየትኛውም ጊዜ ከባድ የሆነ ፍንዳታ በመፍጠር ትልቅ ውድመት ሊያስከትል እንደሚችል በመግለጽ በአካባቢው የሚገኙትን ህዝብ ከቦታው ማንሳት እንደሚገባ ያስረዳሉ። ከውጭ ሆኖ ሁኔታውን ለሚመለከት አካል ሁሉም ነገር ደህንነቱ የተጠበቀና ሰላማዊ ይመስላል። በውስጡ ግን ትልቅ የሆነ የግፊት ኃይል እያጠራቀመ ነው። ሴፕቴምበር 1985 ዓመተ ምህረት አካባቢ የተወሰነ ማግኒቲዩድ ያለው የመሬት መንቀጥቀጥና እንፋሎት በኔቫዳ ዴል ሪዮዝ አካባቢ መከሰቱ በከተማው ነዋሪዎች ዘንድ ድንጋጤ ቢፈጥርም በመንግስት ደረጃ እንኳን ይህ እሳተ ገሞራ ዶርማንት የሚባለው ወይም የማይፈነዳው የእሳተ ገሞራ አይነት እንደሆነ ደምድሞ ስለነበር በዚህ ህዝቡን አረጋጉ። ኦክቶበር ላይ ደግሞ ጂኦሎጂስቶች አደጋ ያለባቸውን አካባቢዎች የሚያሳዩ ካርታዎችን አቀረቡ። ይህ ካርታ በዚህ ተራራ ዙሪያ ያሉ ከተሞች በምን እንደሚጎዱና እንዴት እንደሚጠቁ ያሳያል። ሞሪዮ፣ ሳንታ ኢዛቤልና ሊባኖን በወራጅ ድንጋዮችና አመድ የሚጠቁ፣ ማሪኬታ፣ ቺቺና፣ አርሜሮ ደግሞ ከባድ የሆነ አደጋ የተደቀነባቸውና ብዙ ህይወት ሊጠፋባቸው እንደሚችል ይናገራል። ብዙ ሰዎች የእሳተ ገሞራ ፍንዳታ ሲባል አመድና ላቫ ብቻ ይመስላቸዋል። ነገር ግን የእሳተ ገሞራ ፍንዳታ ከአመድና ላቫ በበለጠ አደገኛ የሆኑ ማግማ፣ አየር፣ ውሃና የጋሉ ድንጋዮች ስብስብ ነው። ይህ ክስተት ላሃሪስ ይባላል። ላሃርስ የውሃ የድንጋይና አመድ ስብስብ የሆነ በፍጥነት የሚጓዝ የጭቃ ናዳ ነው። ውሃውን ከዝናብና በተራራው ዙሪያ ከሚገኙ በረዶች በማቅለጥ ሲያገኝ በፍጥነት የሚጓዝ ቴኒስ ኳስ ከምታክል ግዙፍ መኪና የሚደርስ ትልቀት ያለው ድንጋይ በውስጡ የያዘ ሲሆን በፊቱ የሚያገኘውን የትኛውም ነገር አፍርሶ የመሄድ አሊያም የመዋጥ አቅም አለው። በዚህ ምክንያት በጣም የሚፈራ ክስተት ያደርገዋል።
የሃርስ እሳተ ገሞራው የሚፈነዳበት ቦታ ያለበት የመሬት አቀማመጥ ላይ በመመስረት የሚያጠቃው ቦታ ስፋት መገመት ይቻላል። ከፍንዳታው 2 ወር በፊት ዝቅተኛ የሆነ የመሬት መንቀጥቀጥ ተመዘገበ። ይህ የመሬት መንቀጥቀጥ በጣም ትንሽ በመሆኑ እየተራመደ ያለ ሰው እንኳን ሊያስተውለው አይችልም። ነገር ግን ትልቅ ጥፋት ከፊት እንዳለ የሚያሳይ ማስጠንቀቂያ ደውል ነበር። በኮሎምቢያ ውስጥ የሚገኘው የማዕድንና ስነ ምድር ተቋም በሌላ መጠሪያው ኢንጀሚነስ በተደጋጋሚ የአደጋ ማስጠንቀቂያ መልእክት ለበላይ አካላት ያቀርባል። በተራራው ላይ ባለው የበረዶ ግግር ምክንያት የሚፈራው ለሃሪስ ሊፈጠር እንደሚችልና በፍጥነት በአካባቢው ላይ የሚገኙ ማህበረሰቦችን ከቦታው ማስነሳት እንዳለባቸው፣ ያለበለዚያ ከባድ የሆነ ውድመትና የህይወት መጥፋት ሊኖር እንደሚችል ይገልጻል። ነገር ግን እነኚህን ሁሉ ሰዎች ከቦታው በማንሳት ሌላ ቦታ ላይ ማቋቋም ከፍተኛ የሆነ ወጪ እንደሚጠይቅ ያወቁት ባለስልጣናት ነገሩን በዝምታ አለፉት። ሐምሌ 13 ከቀኑ 9 ሰዓት ኔቫዳ ዴል ሪዩስ ተራራ አናት ላይ ፍንዳታ መታየት ጀመረ። ቀጭንና ጥቁር አመድና ጭስ በኃይል ከውስጥ ይተነፍሳሉ። በዚህ ጊዜ ኢንጀሚነስ ህዝቡ አሁኑኑ ከቦታው እንዲነሳ ጥሪ ያቀረበ። ከምሽቱ 11 ሰዓት እስከ 1 ሰዓት ባለው ጊዜ ውስጥ ደግሞ ፍንዳታው ቆመ። ድሮም ፍላጎት የሌለው መንግስት ህዝቡን በማረጋጋት ወደ ቤታቸው እንዲመለሱ አደረገ። ነገር ግን ሁኔታው ሊከፋ እንደሚችል በማሰብ ቀይ መስቀልን ማማከር ጀመረ። ይህ ተቋምም ሰዎቹ በአስቸኳይ ከዚህ አካባቢ መራቅና መነሳት እንዳለባቸው ገለጸ። የኢንጀሚነስን ምክር ያልሰማው የሀገሬው መንግስት በመጨረሻም ህዝቡን ለማስወጣት ወሰነ። ነገር ግን የእስከዛሬ ማስጠንቀቂያዋን ቸል የተባለችው ተፈጥሮ ዛሬ ማንም ጣልቃ እንዲገባ አልፈለገችም። ከባድ የሆነ ዝናብ በመዝነብ በሀገሪቱ ላይ ያለው ኤሌክትሪክ ሙሉ ለሙሉ ተቋረጠ። በዚህም ምክንያት መልእክቱ ሳይተላለፍ ቀረ። ሰው ሁሉ እቤቱ ተቀምጧል። ከሚዘንበው መብረቅ የቀላቀለ ኃይለኛ ዝናብ ምክንያት የእሳተ ገሞራው ፍንዳታ ድምፅ የመብረቅ መስሏቸዋል። ምክንያቱም ሁሉም ነገር ሰላም እንደሆነ ተነግሯቸዋል። ማመን የሌለባቸውን አካል በማመን ከቤታቸው ገብተው ተኝተዋል። ያልጠበቁት ነገር ግን ስራውን መስራት ጀምሯል። በተራራው ላይ የሚገኘው ሐይቅ በመፍሰስ አካባቢውን በውሃ ሸፈነ። ንጹህና ቀዝቃዛ ውሃ የተወሰኑ ሴንቲሜትር ጥልቀት ያለው በመሆኑ ተራ ጎርፍ መስሏቸዋል። በዚህም ንብረታቸው እንዳይበላሽ ማጸዳዳት ጀመሩ። ምን እየመጣ እንዳለ ግን አላወቁም። የሚፈራው ለሃሪስ ከተራራው ላይ መንገዱን ጀምሯል። ድንጋይ፣ ጭቃ፣ አመድና ዛፎችን አቅፎ 30 ማይል ወይም 49 ኪሎ ሜትር በሰዓት ቁልቁል እየተምዘገዘገ ነው። አካባቢው ሙሉ ደግሞ ጨልሟል። ከዚህ አደጋ በፈጣሪ እርዳታ ካልሆነ በቀር በምንም ማምለጥ አይቻልም። ከውሃው ቢያመለጥ ጭቃው ይይዘዋል። ከጭቃው ቢያመለጥ ተወርዋሪ ድንጋዮች አሉ። ያን ትልቅ ከተማ ከመኖር ወደ አለመኖር ለመቀየር ደቂቃዎች በቂዎች ነበሩ። ሙሉ የከተማው ነዋሪ በተኛበት እዚያው ተቀበረ። ሁሉም ነገር በጭቃ ተዋጠ። በአንድ ጊዜ 24,000 ሰዎች ሕይወት በዚህ አሰቃቂ አደጋ ተቀጠፈ። በነጋታው የአደጋ ጊዜ ሰራተኞች በቦታው ሲደርሱ ሁሉም ነገር የሚያስፈራ ነበር። መላ ከተማዋ በጭቃ ተሸፍናለች። ትልልቅ ቤቶች ተንደዋል። በሺዎች የሚቆጠሩ የሰዎች አስክሬን በጭቃዎች ላይ ይታያሉ። በየቦታው የቆሰሉና የተቃጠሉ ሰዎች ጩኸት ይሰማል። በተቻለው መጠን ሁሉንም ሰዎች ለማትረፍ ርብርብ ጀመሩ።
በአካባቢው የነበረው ሆስፒታልም ሆነ ሐኪሞች እዛው ተውጠዋል። ስለዚህ ሰዎችን ወደ ሌላ ከተማ ይዞ መሄድ ግድ ሆነ። ነገር ግን ቀላል አልነበረም። ይህ አደጋ የአካባቢውን መውጫና መግቢያ መንገዶች ሁሉ ከድኗል። ምንም አይነት እርዳታ ለመስጠት ከጭቃና በጭቃ ከመዋጥ አደጋ ጋር በመጋፈጥ የሚደረግ ፈታኝ ሂደት ነው። ብዙዎች እርዳታ ባለማግኘታቸው ምክንያት ሕይወታቸውን አጡ። ግማሹ የሞተ ቤተሰቡን አቅፎ ያለቅሳል። ግማሹ ቤተሰቦቹ እርዳታ እንዲያገኙለት ይማጸናል። ሌላው ደግሞ የሚስቱንና ልጆቹን አስክሬን ለማግኘት ይደክማል። አርሜሮ ሁሉ ነገር እንዳልሰጠቻቸው በቅጽበት ሁሉን ነሳቻቸው። የሚያሳዝነው ታዲያ እርዳታ ለማግኘት በቦታው ላይ ያሉ ሄሊኮፕተሮች ጥቂት ናቸው። መዳን እየቻሉ ብዙዎች በከባድ ጉዳትና ደም መፍሰስ እንዲሁም አንቲባዮቲክስ በማጥያት ምክንያት ሕይወታቸውን አጡ። በዚህ መሃል ታዲያ አንድ እጅ ከፍርስራሽ መሃል ለእርዳታ ተነሳ። የእርዳታ ሰራተኛም ተመለከታት። በቦታው ሲደርስ አንዲት የ13 ዓመት ታዳጊ ናት። ከዚህ ሁሉ የኮንክሪት ፍርስራሽ በሕይወት መትረፏ የሚገርም ነበር። ሌሎች ሰዎችን ወደዚህች ልጅ በማምጣት በዙሪያዋ ያለውን የኮንክሪት ፍርስራሽ ድንጋዮች አጸዱላት። ይህቺ ብላቴና ኦማይራ ሳንቼዝ ጋዞር ትባላለች። በምሽቱ ከባድ አደጋ ሰውነቷ ሙሉ በጭቃ ተውጧል። ለመውጣትም ተስኗታል። የእርዳታ ሰዎች በቦታው ሲደርሱ ዓይኗ በሚገባ ፈገግታና ተስፋ ተቀበላቸው። እሷን ለማትረፍ ያላቸውን አቅም ሁሉ መጠቀም ጀመሩ። ከጭቃው ጎትተው ለማውጣት ሞከሩ። ነገር ግን የቤቱ በር ኮንክሪት ፍሬም እግሯ ላይ ስለወደቀባት ይህ ሐሳብ መሆን አልቻለም። በጊዜው በቦታው የነበረው በጎ ፈቃደኛ እርዳታ ሰጪ ጋዜጠኛ ጀርማን ሳንታሜሪዮ ባራጋን ኢንተርቪው ለማድረግ ፈለገ። እሱ ሲናገር ከተገኘችበት የመጀመሪያ ቀን ጀምሮ በጣም አዎንታዊ አመለካከት ያላትና ፈገግታ ነበራት በማለት ይናገራል። ስለ ሁኔታው ይበልጥ ለማወቅ ዋናተኛ ወደ ታች ያለውን ነገር ለማየት ገባ። ከእግሯ በታች ሌላ አስክሬን እንዳለ አወቁ። ኦማይራም ስትጠየቅ አዎ ስጋ ነገር ላይ የተንበረከኩ እንደሆነ ይሰማኛል ብላለች። እሷን ጎትተው ለማውጣት በሞከሩ ቁጥር በዙሪያዋ ያለው ውሃ ወደ ላይ ከፍ ይላል። ይህም ኦማይራ ከመውጣቷ በፊት ሙሉ ፊቷ እንዳይዋጥና እንዳትሞት በመፍራት እንዲቆም ተደረገ። ኦማይራን ማትረፍ ቀላል አልነበረም። በአንድ የተጀምሮም የሚቆምም አልሆነም። በፈረቃ በመሆን ተጨማሪ እርዳታ እስክታገኝ ድረስ ሰዎች ከጎኗ ይሆናሉ። በዚህ ሁሉ ነገር ውስጥ እያለፈች እንኳን አዲስ ለተዋወቀቻቸው ለአደጋ ሰራተኞች ጓደኞቿ ትዘምርላቸዋለች። እነሱም ሁኔታውና ህመሟን ለማስረሳት ቀልዶች እየነገሯት ያስቋታል። ጋዜጠኛው ባራጋን በጊዜው ስለነበረው ሁኔታው ሲጠይቃት በሰዓቱ እየተኛን ነበር። በድንገት ቤታችን በውሃና በድንጋዮች ተሞላ። በኋላ የማስታውሰው ነገር ቢኖር ስነቃ ጭንቅላቴ ብቻ ቀርቶ በሆነ ሲሚንቶ መሰል ነገር ውስጥ ተቀብሬያለሁ በማለት ተናገረች። እዛው ባለችበት ዳቦና ውሃ እየመገቧት ነው። በሷ ጥያቄ መሰረት ጣፋጭ መጠጥ ተገኘላት። በኋላም ዛሬ ቀኑ ምንድነው በማለት ጠየቀቻቸው። አርብ እንደሆነ ነገሯት። እንዴ ዛሬ እኮ ሂሳብ ፈተና ነበረን። እንደማስበው ከሆነ ይህንን ዓመት የማለፍ አይመስለኝም። ኦማይራ አንድ ነገር አላወቀችም። ከዚህ በኋላ ትምህርት የሚባል ነገር እንደሌለ። አብዛኞቹ የክፍል ተማሪዎቿ ሞተዋል። ምናልባት በሕይወት የቀረችው እሷ ናት። ቤተሰቦቿ በሕይወት እንደሌሉ የምታውቅም አይመስልም። እሷ አሁን ላይ የሚያስጨንቃት ነገር ቢኖር የነገ ተስፋዋ ነው። ተስፋ
ኦማይራ አሁንም በዛ በቀዘቀዘ ውሃ ውስጥ በመሆን አድራ ውላ አደረች። በሁለተኛው ቀን አይኖቿ በደም ተሸፈኑ። እጇና ፊቷ አበጠ። ውሃ የጠገበ ቆዳዋ ተሸብሽቦ ነጣ። በአንድ ጉዳይ ላይ መወያየት ጀመሩ። እግሯን በመቁረጥ እሷን ማትረፍ። ታዲያ ይህን ለማድረግ የሚያግዛቸው መሳሪያ እንዲላክላቸው ጠየቁ። ዶክተሮች ግን አስቆሟቸው። ምክንያቱም ኦማይራ ያለችው በቆሸሸ ውሃ ውስጥ ነው። ከበታቿ አስክሬን አለ። በዚህ ሁኔታ እግሯን መቁረጥ አስከፊ ህመም ያለው ኢንፌክሽንና ሞት ያስከትልባታል። ስለዚህ ይህ ሐሳብ ውድቅ ሆነ። እሷም በሕይወት ለማትረፍ ያለው ብቸኛ መንገድ ውሃውን በመምጠጥ ቦታውን በተቻለ ባዶ በማድረግ ከታች ያለውን ኮንክሪት መስበር ነው። ይህን ለማድረግ ደግሞ ጥሩ የመግፋት አቅም ያለው ፓምፕ ያስፈልጋል። ከአደጋ ሰራተኞች አንዱ ከመንግስት አካላት ጋር ግንኙነት በማድረግ በአቅራቢያው ላይ ካለ ቦታ ፓምፕ እንዲመጣ ጠየቀ። እስከ ቀኑ 9 ሰዓት በነበረው ከባድ የፀሐይ ንዳድ ምክንያት ድንኳን በመፈለግ ለኦማይራ ከለላ ሰሩላት። እንዲህም ሆኖ ግን የኦማይራ ጤና አሳሳቢ የሆነ መጣ። በዚያው ቀን የውጭ ሪፖርተር ጋዜጠኞች ለዘገባ በቦታው ተገኙ። በዚህ ሰዓት ኦማይራ የደከመ አንገቷን ቀና አደረገች። በጠቆረ ደም የተከበበው አይኖቿ ወደ ካሜራው ተመለከቱ። በዚህ ሁሉ ሁኔታ ውስጥ እንኳን ጥንካሬዋና ተስፋ ከሷ አልተወሰደም። በዙሪያዋ ያሉ ሰዎች እንኳን እንደደከማቸው ስትመለከት ሄዱና እረፉ፣ ካረፋችሁ በኋላ ከዚህ ጉድጓድ ታወጡኛላችሁ ትላለች። ምንም እንኳን መንፈሷ ቢጠነክርም ሰውነቷ ግን ከብዶታል። ራሷን መሳት ጀመረች። በከባድ የአየር ሁኔታ ምክንያት ቦጎታ የነበረው የአደጋ ሰራተኞች ፓምፑ ቢያገኝም ከጠዋቱ 1 ሰዓት በፊት ሊነሱ አልቻሉም። በሦስተኛው ቀን ከጠዋቱ 2 ሰዓት ሞተራይዝድ ፓምፕ አርሜሮ ደረሰ። በመጀመሪያ ቀን እጇን ስታነሳ ያያት ጃይሮ ኤንሪኬ ካቲቮላ ሙሉ ምሽቱን እያቀፈና ሙቀት እየሰጠ ከበረዶ በላይ የሚቀዘቅዘውን አየር እንድትቋቋመው ሊያግዛት ሞከረ። በሚያቅፋት ሰዓት እንኳን በጆሮ በደከመ ድምፅ ትዘምርለታለች። ከሌሊቱ 9 ሰዓት ደግሞ አምላክ ቆሞ እየጠበቃት እንደሆነ ነገረቻቸው። ከጠዋቱ 3 ሰዓት ላይ ይህቺ ከብረት የጠነከረች ተስፋ ያላት ብላቴና አንደበቷ ዝም አለ። ዳግም አልነቃችም፣ ዳግም አልዘመረችም። የጓጓችለት ሂሳብ ፈተናም አልተፈተነችም። ብቻ ለዓለም ሁሉ አንድ አሳዛኝ የፎቶ ማስታወሻ ጥላ ሄደች። ከሞተች ከ1 ሰዓት በኋላ በመጨረሻም ከያዛት አፈር ወጣች። ነገር ግን ለመራመድ ሳይሆን ዳግም አፈር ውስጥ ለመመለስ ሆነ። ከመሞቷ ከሰዓታት በፊት አንድ መልእክት አስተላለፈች። ወደ ካሜራው እየተመለከተች የሆኑ ቃላቶች መናገር እፈልጋለሁ። እናቴ የምታደምጪኝ ከሆነ እነርሱ እኔን መርዳት እንዲችሉና እግሬ ዳግም እንዲሄድ እየጸለሽ እንደሆነ አውቃለሁ። እናቴ እወድሻለሁ። አባቴ፣ ወንድሜ እወዳችኋለሁ። ደህና ሁኚ እናቴ፣ ደህና ሁኚ። Mamá, si me escuchas, yo creo que sí. Reza.